እንግዲህ ሌላው በቀጣይነት ደግሞ የሚያነሱት ሐሳብ ቁጥር 10 ላይ ምንድነው የሚሉት? እረፉ እኔም አምላክ እንደሆንኩ እወቁ፣ በአሕዛብ ዘንድ ከፍ ከፍ ላለው በምድርም ላይ ከፍ ከፍ ላለው ይላል። በዚህ ክፍል እንግዲህ የምንመለከተው ደግሞ ሐሳብ የሚያነሱት በአምላክነቱ ዕውቀት የማረፍን መርህ ነው። በዚህ ክፍል ላይ የምንመለከተው እረፉ፣ ሬስት አድርጉ፣ እኔ አምላክ መሆኔን በማወቅ ውስጥ የሚገኘውን ረፍት አጣጥሙ፣ ተለማመዱ። በዚህ በአምላክነት ዕውቀት በሆነ የእረፍት የህይወት ምልልስ ውስጥ ደግሞ ሁኑ፣ ወይም በዚህ ወክ አድርጉ፣ በዚህ ተመላለሱ የሚልን ሐሳብ ነው የሚያነሱት። እንግዲህ ይሄ እረፉ የሚለው ቃል የመልቀቅን የመተውን ትእዛዝ የሚሰጥ ድምጸት ያለው ቃል ነው። የዕብራይስጡ ራፋህ የሚለው ቃል እረፉ የሚለው ማለት ነው። ትርጉሙ ምንድነው የሚለው? መታገልን አቁሙ፣ እጆቻችሁን አውርዱ፣ ወይም አላቁ እጃችሁን፣ ሌት ጎ፣ ይዘ አትፍጨርጨር፣ አትታገል፣ ልቀቀው፣ ተወው የሚለውን ሐሳብ ነው በዚህ ክፍል ላይ የሚያነሳው። ስለዚህ በስጋዊ ጥበብ፣ በስጋዊ ዕውቀት፣ በስጋዊ አቅም፣ በስጋዊ ችሎታ፣ በሂውመኒክ ዊዝደም ወይም ሰዋዊ በሆነ ጥበብ አማካኝነት ቻሌንጁን አሸንፈዋለሁ፣ ቋቋመዋለሁ፣ ድል አድርገዋለሁ ብለህ አትታገል ነው ሐሳቡ የሚለን። ኢየሱስ ጌታ ነው። በስጋዊ ጥበብና በጭንቀት ሁኔታዎችን ለመለወጥ የምናደርገው ከንቱ መፍጨርጨርን ተው፣ አቁሙ እና በእግዚአብሔር ላይ ምን አድርጉ? እረፉ ነው የሚለው። ኢየሱስ ጌታ ነው። ከኛ የሚጠበቀው እግዚአብሔር እንዲሰራ እጃችንን ከጉዳዩ ላይ ማንሳት ነው፣ ከሁኔታው ላይ ማንሳት ነው። ትኩረታችንን ወደ እግዚአብሔር መመለስ። አየ በራሳችን ትግል፣ ጥረት፣ ልፋት፣ መፍጨርጨር፣ መውተርተር የምናደርገውን ትግል አቁመን ለእግዚአብሔር እንልቀቅለት፣ ለእግዚአብሔር እንተውለት። እረፉ እኔም አምላክ እንደሆንኩ ምን አድርጉ? እወቁ። ኢየሱስ ጌታ ነው። አየ ማረፍ ማለት እንደው ዝም ብሎ ተስፋ ቆርጦ ነገሩን መተው ማለታችን ሳይሆን እግዚአብሔር እንዲሰራ እኛ እጃችንን ከጉዳዩ ላይ እናውጣ። ትኩረታችንን ከነገሩ ላይ አንስተን እግዚአብሔር ላይ እናድርግ። አየ ከችግሩ ላይ፣ ከፈተናው፣ ከተግዳሮቱ፣ አሁን ከገጠመን ከምናልፍበት ነገር ላይ አንስተን የነገሮች ሁሉ ጌታ ቅድም እንዳልነው ሁሉን ቻይ ወደ ሆነው እግዚአብሔር ወደ ፈጣሪነቱና ወደ አምላክነቱ ላይ እናትኩር ማለቱ ነው። ኢየሱስ ክርስቶስ ጌታ ነው። ፕሬዝ ጋድ ማራሻ ካታላ ራቫዳ ጋላቦሲያ ፕሬዝ ጋድ። ኢየሱስ ጌታ ነው። አምላክ እንደሆንክ እወቁ። ይሄ the power of knowledge, the power of revelation፣ የእውቀት ኃይል፣ የመገለጥ ኃይል፣ የመረዳት ኃይል። አየ እዚህ ጋር እወቁ የሚለው ሐሳብ ያዳ የሚለው የዕብራይስጡ ቃል ወይንም ደግሞ የግሪኩ ኤፒግኖሲስ የሚለው ይሄ የተግባራዊ የሆነ የልምምድ ዕውቀት፣ ፕራክቲካል የሆነ ኤክስፔሪንሻል የሆነ አንድን ነገር በተግባራዊ ልምምድ ማወቅ፣ ፕራክቲካሊ በህይወት ስርዓት፣ ምልልስ፣ መስተጋብር፣ ኢንተራክሽኖቻችን ሁሉ ውስጥ የከፍታ ዝቅታ፣ ደስታ፣ ሐዘን፣ ጥሩ ስሜት፣ መጥፎ ስሜት በምንላቸው በማንኛቸውም የህይወት አፕ ኤንድ ዳውን ሁሉ ውስጥ እግዚአብሔርን በአምላክነቱ በዲቪኒቲው በሁሉን ቻይነቱ ማወቅ ማለት ነው። ኢየሱስ ክርስቶስ ጌታ ነው። አየ እግዚአብሔርን እንደረዳት፣ እግዚአብሔርን እንደወቃ እንደሚረዳ ብቻ ሳይሆን እንደ አምላክነቱ፣ እንደ ሁሉን ቻይነቱ፣ እንደ ፈጣሪነቱ የሌለውን እንዳለ አድርጎ እንደሚጠራ፣ ለሞተው ህይወት እንደሚሰጥ ኢየሱስ ጌታ ነው። የተዘጋውን እንደሚከፍት፣ የደረቀውን እንደሚያለመልም፣ በምድረ በዳ ምንጭን ውሃን እንደሚያፈልቅ፣ አየ ለምለም ልምላሜን እንደሚሰጥ እንደ አምላክነቱ እንደ መለኮትነቱ ለሞተው ህይወት ሰጥቶ የሌለውን እንዳለ አድርጎ ጠርቶ እንደገና ማኖር በሚያስችል አምላክ ዕውቀት ሼላቫራባቶራላባ በዚህ የእውቀት ሙላትና መረዳት ውስጥ መመላለስ ነው። ፕሬዝ ጋድ። አየ እግዚአብሔር ምን አለ? በአሕዛብ ላይ በምድር ላይ ምን አደርጋለሁ? ከፍ ከፍ እላለሁ። እኔ ነኝ ሉዓላዊው፣ እኔ ነኝ ሶቨሪኑ። ኢየሱስ ጌታ ነው። ችግር አይደለም፣ ሁኔታ አይደለም፣ ችግር አይደለም፣ ቻሌንጁ አይደለም፣ ተግዳሮቷ የምታልፍበት ነገር አይደለም። ሉዓላዊው፣ ሶቨሪኑ፣ ኃያሉ፣ ፈጣሪ፣ ከሁሉ በላይ ሃየር አውቶራይዝድ የሆነው አካል እኔ ነኝ ብሎ እግዚአብሔር እያለ፣ ስለዚህ በዚህ ዕውቀት እንረፍ ነው።
እነሱ የሚረዳኝ አብሮ አለ ብለን በድፍረት ወክ እንድናደርግ የሚያደርገን በአምላክነቱ ዕውቀት ስንሞላ ነው። በአምላክነቱ ዕውቀት ስናርፍ ነው። በአምላክነቱ ዕውቀት የመመላለስን መርህ ስንከተል ነው። ፕሬዝ ጋድ። ኢየሱስ ጌታ። እኔ ከፍላለሁ በአሕዛብ ላይ፣ በምድር ላይ፣ በሁኔታ ላይ፣ በሲቹዌሽን በማንኛውም ጉዳይ ላይ እኔ ምን አደርጋለሁ? ከፍ ያልኩኝ ነኝ። ሁሉ ነገር ከኔ ስር እንጂ ከኔ በላይ አይደለም። አየ ከችግሮች ከተግዳሮቶች ከሁኔታዎች በላይ ነው እግዚአብሔር። ኢየሱስ ክርስቶስ ጌታ ነው። የዚች ዓለም ችግር፣ ትርምስ፣ ውጥረት፣ እጥረት፣ ፍርሃት፣ ግራ መጋባት፣ ስጋቶች ሁሉ ከእግዚአብሔር በታች ናቸው፣ ከእግዚአብሔር በላይ አይደሉም። ኢየሱስ ክርስቶስ ጌታ ነው። ኦ ሃሌሉያ። እግዚአብሔር ሉዓላዊ አምላክ ነው፣ ሁሉን ቻይ አምላክ ነው። ለዚህ ነው ኢዮብ ምዕራፍ 42 ላይ ከ1 እስከ 6 ስናነብ ኢዮብ በደረሰበት መከራ በገጠመው በዛ አስቸጋሪ ሁኔታ ውስጥ በእግዚአብሔር ፊት ለእግዚአብሔር ብዙ ጥያቄዎችን አቅርቦ ነበር። ሙግት ከእግዚአብሔር ጋር ነበረው። ያነሳቸው የተለያዩ ኢሹዎች ነበሩ። አነሳ፣ ጮኸ፣ ተጣራ፣ ጠየቀ። ኢየሱስ ጌታ። ነገር ግን ምዕራፍ 42 ላይ ስንመጣ ኦ ሃሌሉያ፣ መስማትን በጆሮዬ ሰምቼ ነበረ፣ ነገር ግን ዓይኔ አየች። ፕራክቲካሊ አሁን እርዳታን፣ እገዛን፣ ጣልቃ ገብነትን አየሁት አለ። በመለኮታዊነቱ አወቀው እግዚአብሔርን። በመለኮት ዕውቀት መገለጥ ውስጥ ገባና አይኑ በራለት። ከዛ በኋላ በቃ እኔ ዝም ነው ምለዋል። ኢየሱስ ጌታ ነው። ከዚህ በኋላ ሙግት፣ ጭቅጭቅ፣ ንትርክ፣ ጩኸት፣ ፍርሃት፣ ስጋት፣ ነውጥ ሳይሆን በአምላክነቱ ላይ በሆነ ዕውቀት አርፋለሁ አለ። ኢየሱስ ጌታ ነው። ስለዚህ በእግዚአብሔር የአምላክነት ዕውቀት ላይ እንድናርፍ ይሄ ክፍል ያበረታታናል። ይሄ ክፍል ይነግረናል። ይሄ ክፍል ያስተምረናል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ በማዕበል ውስጥ በነውጡ መሃል ወጀቡ፣ ንፋሱ፣ ማዕበሉ ታንኳይቷን በሚያናውጥበት ሰዓትና ሁኔታ ውስጥ እሱ ግን በታንኳይቱ ልንጠፋ ነው ብሎ እነሱ በሚጮውበት ጊዜ በሱ ግን ምን በመርከቡ ኋላ ምን አድርጎ ነበር ይላል? በታንኳይቱ ኋላ ተኝቶ ነበረ ይላል። ፕሬዝ ጋድ። እሱ የማዕበል ጌታ የወጀብ ጌታ እንደሆነ ያውቃል። ክብር ለኢየሱስ ይሁን። ማዕበል የሚታዘዙለት ወጀብ ሁሉ ድምፁን ሰምቶ ሲንግል ወርዱን ሰምቶ ቃሉን ሰምቶ ጸጥ እንደሚሉ ያውቃል። እና ደግሞ ተነስቶ ጸጥ ሲያደርግ አዩት። በአምላክነቱ ዕውቀት መገለጥ ውስጥ ሲመጡ ፍርሃታቸውን፣ ስጋታቸውን፣ ጮታቸውንና ትርምሶቻቸውን አቆሙ ደቀ መዛሙርቱ። ፕሬዝ ጋድ። እና እግዚአብሔር የማዕበሉ የወጀቡ ሁሉ ጌታ ስለሆነ በአምላክነቱ ዕውቀት እንድናርፍ እግዚአብሔር ይፈልጋል። ኢሳይያስ ምዕራፍ 30 ቁጥር 15 ላይ የእግዚአብሔር ቃል ሲናገር ምንድን ነው የሚለው? በመመለስና በማረፍ ትድናላችሁ፣ በዝምታ በጸጥታና በመታመን ኃይል ይሆንላችኋል። ወደሱ በመመለስ ወደ ቃሉ በመመለስ ወደ መንፈሱ በመመለስ ወደ ቃሉ በመጠጋት ወደ ቃሉ በመቅረብ ከቃሉ ጋር አታችድ በመሆን በእግዚአብሔር የመለኮት ዕውቀት መገለጥ በሚሞላንና የእግዚአብሔር የአምላክነት ዕውቀት መገለጥ ፍሰት ሕይወታችንን በሚያጥለቀልቀው የእግዚአብሔር ዓለም መረዳት ሙላትና ፍሰት ውስጥ እንድንገባ በሚያደርገን የአምላክነቱ ዕውቀት ውስጥ በመግባት ስናርፍ ወደሱ ስንመለስ የዛን ጊዜ ኃይል ይሆንላችኋል፣ የዛን ጊዜ ትድናላችሁ ብለው ይናገራል። ኢየሱስ ክርስቶስ ጌታ። ማቴዎስም ላይ ሲናገር 11:28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ ምን አደርጋችኋለሁ? አሳርፋችኋለሁ። ስለዚህ ተዉ፣ በአምላክነቱ ዕውቀት እረፉ። የሚያስብልን አለ። ስለ እናንተ እሱ ያስባል። የሚያስጨንቃችሁን በእርሱ ላይ ጣሉና በሱ የአምላክነት ዕውቀት የሁሉን ቻይነት ዕውቀት ላይ እረፉ። ኮንትሮል ማድረግ፣ ነገሩን መቆጣጠር፣ በቃ በእናንተ ቴክኒክ፣ ታክቲክ፣ ችሎታ፣ ዕውቀት፣ ጥበብ፣ ዘመድ፣ ገንዘብ፣ ስልጣኔ ዋትኤቨር ኢት ኢዝ መውተርተርን፣ መታገልን፣ መፍጨርጨርሽን አቁሚና በአምላክነቱ ዕውቀት ላይ እረፊ። በሁሉን ቻይነቱ ዕውቀት ላይ እረፍ። እግዚአብሔር ሁሉን ቻይ ነው። እረፉ፣ እኔም አምላክ እንደሆንኩ እወቁ። እኔ በአሕዛብ ላይ፣ በምድር ላይ፣ በሁኔታ ላይ፣ በችግሩ ላይ፣ በህመሙ ላይ፣ በማጣቱ ላይ፣ በተፈጠረው አስጨናቂ ሁኔታ፣ በልጆች ኬዝ ቢሆን፣ በስራ ጉዳይ ቢሆን፣ በጤንነት ቢሆን፣ በማንኛውም በምናልፍበት ሲቹዌሽን ላይ እግዚአብሔር አምላክ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ፈጣሪ ነው። ሂ ኢዝ ሶቨሪን ጋድ። ሂ ኢዝ ኦምኒፖተንት፣ ኦምኒፕሬዘንት እና ኦምኒሽንት። ሁሉን አዋቂ፣ ሁሉን ቻይ፣ በሁሉ ስፍራ የሚገኝ አምሳያ፣ እኩያ፣ ወደር፣ አቻ የሌለው አምላክ ነው። በዚህ አምላክነት ዕውቀት እረፉ። ክብር ለኢየሱስ ይሁን። በሚያስጨንቅ፣ በሚያናውጥ፣ በሚያሰጋ፣ በሚያስፈራ፣ ግራ በሚያጋባው ሁኔታ ውስጥ፣ ነውጥ ውስጥ፣ ማዕበል ውስጥ በእግዚአብሔር የአምላክነት ዕውቀት እረፉ። እኔም አምላክ እንደሆንኩ እወቁና እረፉ።
ሼላባራ ቶራላቫሲያ ኢየሱስ ጌታ ነው። ተው መፍጨርጨርን፣ ተው መታገልን፣ ልቀቅ። በቃ ሌት ጎ። አውርድ እጅን፣ አንሳ ዓይንህን ከሁኔታው ላይ አድርግ፣ መለኮት ላይ አድርግ፣ ሉዓላዊው ጌታ ላይ አድርግ፣ ሁሉን ቻዩ አምላክ ላይ። እሱ ሁሉን ቻይ አምላክ ነው። እሱ የሁሉ ፈጣሪ ነው። የሌለውን እንዳለ ሲጠራው ይመጣለታል። የሞተ የደረቀ የሌለ የሚመስለውን ነገር እግዚአብሔር ሕይወት ይሰጠዋል። በሕይወት እንዲኖር ያደርገዋል። አልዓዛር ናውጣ በሕይወት ኑር ሆነ። ኢየሱስ ጌታ ነው። የሞተ ነገር ድምፁን ሰምቶ መልስ ይሰጠዋል። ስለዚህ ስቶፕ ኮንትሮሊንግ ዩር ሲቹዌሽን፣ ስቶፕ ኮንትሮሊንግ ዩር የምታልፍበትን ሁኔታ ለመቆጣጠር እንደው አትፍጨርጨሪ፣ አትታገይ፣ ተው ነው። እረፍ በእግዚአብሔርነቱ። አምላክነቱን አይደንቲቲውን ከእግዚአብሔር ቃል ቅዳ፣ ከቃል ውስጥ ቅዳ። ከቃል ውስጥ ፍሰት አግኝ። ሁል ጊዜ ከቃሉ ጋር ቅርበት ኢንቲሜሲ ይኑር። ቃሉ ማለት እግዚአብሔር ነው። እግዚአብሔር ማለት ቃሉ ነው። ቃሉ የእግዚአብሔር ሕይወት ተሸካሚ ነው። ቃሉ የእግዚአብሔር ዓለም፣ የእግዚአብሔር የሕይወት ስርዓት፣ የመንፈሳዊው፣ የሰማያዊው፣ የዘላለማዊ የሕይወት ስርዓት ተሸካሚ ነው። ከቃሉ ጋር የቀረበ ህብረት ግንኙነት ያለው ሰው፣ ሁል ጊዜ ቃሉን የሚበላ የሚያሰላስል፣ ከቃሉ ጋር በጣም በቀረበ ሁኔታ የሚያሳልፍ ሰው ማለት ለእግዚአብሔር ዓለም ዘመድ ነው ማለት ነው። ለእግዚአብሔር ዓለም አሰራር በጣም ቤተኛ ነው ማለት ነው። እንግዳ፣ ሩቅ፣ ባዕድ፣ ባይተዋር አይደለም። ኢየሱስ ጌታ ነው። የእግዚአብሔር ዓለም አሰራር ለሱ ሁል ጊዜ ግልጽ ነው። የእግዚአብሔር ዓለም ምስጢራት ለሱ የመረዳት ካፓሲቲው ሃየር ነው ማለት ነው። ኢየሱስ ጌታ ነው። ለሱ ከእግዚአብሔርና ከመንፈሳዊ ዓለም ውስጥ ባለ አሰራር ድብቅ ስውር ምስጢር የሆነ ነገር አይኖርበትም። እንደዚህ አይነት ሰው የእግዚአብሔርን አይደንቲቲ ከቃሉ ቅዳው። የመለኮትነቱ እውቀት መገለጥ የሚቀዳው በቃሉ በኩል ነው፣ በቃሉ አማካኝነት ነው። ቃሉን የያዘው ቃሉን የቀረበ ከቃሉ ጋር በየቀኑ ህብረት የሚያደርግ ከቃሉ ጋር በጣም በቅርበት የሚያሳልፍ ሰው ማለት የእግዚአብሔር ዓለም አሰራር የእግዚአብሔር ሕይወት አሰራር የእግዚአብሔር ዓለም ሕይወት ፍሰት በሱ ላይ ሲምፕሊ ኦቨርፍሎ ያደርጋል ማለት ነው። ሞልቶ ይፈሳል ማለት ነው። ይፍለቀለቃል ማለት ነው። ኢየሱስ ጌታ ነው። ቃሉ መንፈስ ነው። ቃሉ ሕይወት ነው። ያ ሕይወት ዞዌ የሆነ ጋድ ካይንድ ኦፍ ላይፍ የምንለው የእግዚአብሔር አይነት ሕይወት ነው። ከቃል ውስጥ የእግዚአብሔር ሕይወት ይቀዳል። ሰላም ይቀዳል፣ እረፍት ይቀዳል፣ ደስታ ይቀዳል፣ ቅድስና ይቀዳል፣ እምነት ይቀዳል፣ ኃይል ይቀዳል። ኢየሱስ ጌታ ነው። በእግዚአብሔር ዓለም ውስጥ ያለ አሰራሩ ሁሉ በአንተ ሕይወት ውስጥ በአንቺ ሕይወት ውስጥ ሙሉ ሆኖ እየፈሰሰ እንዲገለጥና እንዲትረፈረፍ ከእግዚአብሔር ቃል ጋር ያለ ህብረት፣ ከእግዚአብሔር ቃል ጋር ያለ ዝምድና፣ ከእግዚአብሔር ቃል ጋር ያለ ኢንቲሜሲ ጀባካቱ ራባሳ ኢየሱስ ጌታ ነው። ቃልን አገኘሁት በላሁት አለ የእግዚአብሔር ባሪያ ሲናገር። ቃልን ወደድኩ፣ ትእዛዛትን ወደድኩ ይላል ዳዊት ሲናገር። ፕሬዝ ጋድ። የእግዚአብሔርን ቃል የሚወድ ለእግዚአብሔር ቃል ጊዜ የሚሰጥ ከእግዚአብሔር ቃል ጋር በጣም የሚያሳልፍ ጊዜ የሚያጠፋ ሰው ማለት በእግዚአብሔር ዓለም እውቀት ጃይንት የሆነ ማለት ነው። በእግዚአብሔር መንፈስ አሰራርና በእግዚአብሔር ዓለም ውስጥ ያለ የእግዚአብሔር አሰራርና አደራረግ እውቀት ጃይንት የሆነ ሰው ማለት ነው። ለጠላት አስጊ፣ አስፈሪ፣ አስደናቂ፣ አስጨናቂና አስበርጋጊ ሰው ማለት የእግዚአብሔር ቃል እውቀት የሰማይ ዓለም መረጃ ፍሰት ሙላት በሕይወቱ ያለበት ሰው ማለት ነው። ያ ሰው ማለት ከእግዚአብሔር ቃል ጋር ህብረት ያለው ሰው ነው። ስለዚህ በእግዚአብሔር የመለኮት እውቀት ሙላት ውስጥ ለመፍሰስና ለመመላለስና በዚህ የእውቀት ሙላት ለመገለጥ አይደንቲቲውን ከቃል ውስጥ መቅዳት አለበት። የእግዚአብሔርን የመለኮት እውቀት መረዳት የምታገኘው ከእግዚአብሔር ቃል ነው። ኢየሱስ ጌታ ነው። ቃሉ እግዚአብሔር ነው። እግዚአብሔር ቃሉ ነው። በእግዚአብሔርና በቃሉ መካከል ንጥጥሮች፣ ልዩነት የለም። እግዚአብሔርም ቃሉም አንድ ናቸው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር አይደንቲቲውን መቅዳት ነው በእግዚአብሔር የመለኮት እውቀት ለማደግ። ፕሬዝ ጋድ። ሬስት ኢን ፒስ፣ በሰላም ለማረፍ፣ በሰላም ለመተኛት፣ በሰላም ለመረጋጋት። በሰላም እተኛለው አንቀላፋለው፣ እግዚአብሔር ሆኖኛል መተማመኛ፣ ከጥፋት ሁሉ መዳኛ። መቼ ነው የምታርፈው? የእግዚአብሔር የአምላክነቱ እውቀት መገለጥ ሲበራልን ነው። የአምላክነቱ እውቀት መገለጥ የሚበራው ደግሞ ወገኖቼ ሆይ ለእግዚአብሔር ቃል ጊዜ ሲኖረን፣ ለእግዚአብሔር ቃል ጊዜ ስንሰጥ ነው። ፕራይዝ ጋድ። ስለዚህ
እረፉ እኔም አምላክ እንደሆንኩ እወቁ። አየ በእግዚአብሔር የአምላክነት ዕውቀት ውስጥ ነው ረፍት ያለው፣ ጸጥታ ያለው፣ እርካታ ያለው፣ እርጋታ ያለው፣ ተዘልሎ መቀመጥ ያለው። እግዚአብሔርን ባወቅነው ልክና የእግዚአብሔር ዕውቀት መገለጥ በውስጣችን በበዛ መጠን አየ በግርግሩ በሁካታ በረብሻው ላይ ገዢዎች፣ የበላዮች፣ አሸናፊዎች ሆነን አየ ሊያናውጠን በመጣ ጠላት ፊት ተረጋግተን፣ ሊረብሸን ሊያስለቅሰን በመጣ ጠላታችን ፊት ተዘልለንና አርፈን ደስተኞች ሆነን ኢየሱስ ጌታ ነው። አየ በሁል ጊዜ የመለኮታዊ ደስታ ህይወት ምልልስ ውስጥ እንዳንሆን የአንድ ቀን ደስታ የአንድ ቀን ሐዘን የህይወት ውጣውረድ አፕ ኤንድ ዳውን ሰለባዎች እንድንሆን ጠላት የሚያመጣልን ማናቸውንም ፈተናና ተግዳሮቶችን ሰብረን አሸንፈን ገንጥለን የምንሄደው እግዚአብሔር ወዳየልን የህይወት ፍጻሜ በመግባት በእግዚአብሔር በታየልን ልክ ከፍ ብለን ለምልመን ለመገለጥና ለመመላለስ ኢየሱስ ጌታ ነው። አየ የአምላክነቱ ዕውቀት መገለጥና መረዳት ሊበዛልን ያስፈልጋል። ስለዚህ እረፉ እኔም አምላክ እንደሆንኩ እወቁ። አየ የሚረዳኝ ከኔ ጋር አለ አብሮኝ አለ ብለን የምንደፍረው የአምላክነቱ ዕውቀት ሙላት ሲኖረን ነው። ስለዚህ በአምላክነቱ ዕውቀት ሙላት የምንገለጥና የምንመላለሰው ደግሞ ሞር ለእግዚአብሔር ቃል ጊዜ ሲኖረንና የእግዚአብሔር ቃል ብርሃንና ፍቺ በኛ ላይ ሲያበራልን ነው። ኢየሱስ ጌታ ነው። የእግዚአብሔር ቃል ብርሃን ነው። የእግዚአብሔር ቃል ህይወት ነው። የእግዚአብሔር ቃል መኖሪያ ነው። የእግዚአብሔር ቃል ሰይፍ ነው። የእግዚአብሔር ቃል ጋሻችን ነው። የእግዚአብሔር ቃል ከለላችን ነው። የእግዚአብሔር ቃል መከላከያ ማጥቂያችንም ነው። ኢየሱስ ጌታ ነው። ስለዚህ ለእግዚአብሔር ቃል ጊዜ ኑረን በመለኮት ዕውቀት ሙላት ለመመላለስ አይደንቲቲውን ለመቅዳት የእግዚአብሔርን የአምላክነት ዕውቀት ለማግኘት ወደ ቃሉ እንምጣ። ስንመጣ ያኔ የእግዚአብሔር ዕውቀት ይገለጥልናል። የእግዚአብሔር የመለኮት ዕውቀት ይበራልናል። ፕራይዝ ጋድ ኢየሱስ ጌታ ነው። ስለዚህ እንግዲህ በዚህ በጀመረው በመዝሙር 46 ላይ እንግዲህ በአጠቃላይ የሚረዳኝ አብሮ አለ ወይም የሚረዳን አብሮን አለ በሚል ርዕስ ጀምረን እንግዲህ የተለያዩ ፕሪንሲፕሎችን አንስተን የእግዚአብሔርን ቃል እንግዲህ አይተናል። ኢየሱስ ጌታ ነው። ስለዚህ ይህንን ትምህርት እንግዲህ በዚህ ላይ እንቋጫለን። እንግዲህ የተነሳንበትን የእግዚአብሔርን ቃል አነብና እዚህ ላይ አበቃለሁ ማለት ነው። ኢየሱስ ጌታ ነው። መዝሙር 46 ከ1 እስከ 11 ነው የተመለከትነው። በዚህ ውስጥ አስገራሚ ፕሪንሲፕሎችን አይተናል። እንግዲህ ምንድነው ክፍሉ የሚለው? አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራ መረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራ። ውኆቻቸው ጮኹ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ። ሃሌሉያ። ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውንም ተአምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነት ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳት ጋሻን ያቃጥላል። እረፉ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላሉ። ኢየሱስ ጌታ ነው። ስለዚህ በዚህ እንግዲህ 11 ቁጥር ውስጥ ባሳለፍናቸው ጊዜያቶች ውስጥ መሪዎችን የሚረዳኝ ከኔ ጋር ነው በሚለው ትምህርታችንና ሐሳባችን ተነስተን ያየናቸው ርዕሶች የመጀመሪያው የተመለከትነው መርህ የእምነታችንን መሰረት ማወቅ ብለን 3 ቤዚክ መሰረቶችን ያነሱበትን መርሆች በዛ ውስጥ አንስተናል። ከዛ ደግሞ በመገኘት ውስጥ የመጽናትና የመታመን መርህ ብለን ሌላኛውን መርህ ተመልክተናል። ከዛ ደግሞ የቃሉ ስልጣንና የኪዳኑ ዕውቀት መርህ ደግሞ በሚል ሐሳብ እንደዚሁ ባለፈው አየን። አሁን ደግሞ ላስት ላይ የተመለከትነው ለስራው ዕውቅና የመስጠትና በአምላክነቱ ዕውቀት የማረፍ መርህ። እነዚህ መርሆች ናቸው እንግዲህ የሚረዳኝ አብሮኝ አለ ብለን በድፍረት እንድንመላለስ የሚያስችሉን ማለት ነው። ፕራይዝ ጋድ። እንግዲህ እጸልያለሁ እግዚአብሔር በእውነት በዚህ ፕሪንሲፕል በእነዚህ መርሆች መገለጥን እየሰጠ በሕይወታችን ውስጥ በእውነት የሚረዳን አብሮን እንዳለ በማወቅና በዚህ ዕውቀት ሙላት ውስጥ ሆነን ያለ ስጋት በእረፍት እንድንሆን ጌታ ደግሞ በዚህ ቃል እንዲያጸናን የዘወትር ጸሎቴ ነው። እግዚአብሔር የተመሰገነ ይሁን። ዩ አር ሶ ብለስድ። ሻሎም ሻሎም። አሜን።